እዚህ ውስጥ ቲክቶክ ውስጥ ሆናችሁ ይህን ድምጽ የምትሰሙ ጠቅላላ ሶሻል ሚዲያ ተጠቃሚዎች ሰላም ብያችኋለሁ። ከሰላምታ በመቀጠል ደግሞ የሚያወራው ነገር አለ ማለት ነው። ሁላችሁም በጥሞና አዳምጡ። ሙስሊሞች ሀዲያ ውስጥ ያሉት ሙስሊሞች ምን ብሎ እንደዋሹ እዩት። እና መሰረት ምን እንደሚያወሩ ስሙት። ስለ ክርስቶስ ምን እንደሚትል ስሙት። ምን አይነት ውሸት እንደዋሹ ምን አይነት ወንጀል እየሰሩ እንደሆናችሁ ስሙት። ሙስሊሞች ማለት ነው። እስኪ ሁላችሁም እስኪ ፎሎ እያደረጋችሁ ለሙስሊሞች አድርሱ። እንዳትዋሹ። ለሙስሊሞች ይህን ድምጽ ያሳዩ እና አስደምጡ እስኪ አንዳችሁ። ፍትህ ለሀዲያ ሙስሊም ወንድሞቻችን ብለን ፍትህ ፍለጋ ወደ ህዝብ ስንወጣ የሀዲያ ጴንጤዎች መልስ ምንድን ነበረ? ፍትህ እንኳን ሀዲያ ላይ ልታገኙ ጉራጌ ላይ ምን አይታችሁ እያሉ ነው። ማዕከላዊ ኢትዮጵያ ላይ የሀዲያ ጴንጤ እጅግ ጽንፈኛ ጴንጤ ነው። ሀዲያ ዞን ላይ ሙስሊም ከሞተ አይቀበርም፣ ምክንያቱም ሀዲያ ላይ የኢየሱስ ደም ፈሶበታል እያሉ ሬሳ የማያስቀብሩ ናቸው። ከአሁን በፊት ጉራጌ ዞን ላይ አዛን መስማት አንፈልግም መስጊድ አናስተረም ብለው አዛን የከለከሉ ናቸው። የመስቃንን ማህበረሰብ የሚያስደበድቡ እነሱ ናቸው። የመረቆን ማህበረሰብ መስቆቹ ቆጫት መቶ የአላሁ ሱብሃነሁ ወተዓላ ማለት ኢየሱስ ኤበይ ወጫቆይ ኤብክት መይ መሶክ ኢየሱስ ቆለፉለስ መቶ ያ ኢየሱስ መጻፎረ ወጡለስ አየት አይመና hinkiሎ ጀግነመነት ከቁልፈ ፎቃው ኢየሱስ ቆለፉ በይይ ኦዲሜን ኤይሰም ዮሐንስ 17:20 ወሮኔ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ተናገሪያቸው ይኩ ማርያም ይናይ እና መይም መለብሰከ ሐዲስ ተልሙይም አንክኑ ቆጫች በዮ ይቆጫች በዮ አንተ ከዘው ዋበዮ ክኑ ተገዘለከን ዋበዮ ክኑን አንዱ ዋበዮ ኢነም አንዱ ዋበዮ መሬት ያቆሊታ ሐሰተኛ የሆነውን መረጃዎች እየሰጡ በቃ እኛን እያሳደቡ ነው ያሉት። ከሁሉ በላይ እውነት ነውና እግዚአብሔር ያው ኃያል አምላክ ልዑል ጌታ ስለሆነ በእግዚአብሔር ላይም ይዋሻሉ እነዚህ ሰዎች ከመሐመድ ጀምሮ ማለት ነው። አሁን እስካሁን ድረስ ማለት ነው ወደ ያው 1500 ምናምን አመታት በጣም ብዙ አመታት ነው። ብዙ ትውልድ አልቋል ማለት ነው። ከመሐመድ ጀምሮ ማለት ነው። ሙስሊምና በዓለም ላይ ማስራጫት ከተጀመረ በኋላ እስከ አሁን ድረስ